የሀቢባ ቤት ፍርድ ቤት አይደለም። መንግስት ያቋቋመው የፍትህ ውክልና ያለው ድርጅት አይደለም። ባህሪዋ፣ ስራዋ፣ ንግግሯ አንድ አይደለም። ብዙ ነገሮች፣ ብዙ ስህተቶች፣ ብዙ ነገሮች ያሉ ስለሷ ሰውን ያለ ስሙ ያለ ስራው እንደምታጋልጠው ሁሉ እሷን በቅርቡ የምትጋለጥበት ነገሮች አሉ። አልናገርም። እሱ በራሱ መንገድ ይሄዳል እሱ። ነገር ግን የዛ ጊዜ ግን ታፍርበታለች። ዛሬ ላይ ያለ ማስረጃ ያለ ነገር አምጥታ እያንዳንዱ ነገር የምታደርግበት ጉዳይ እሷ ነገር የምትያዝበት ብዙ ነገሮች አሉ። ያን ነገር ደግሞ ታገኘዋለች። እሷ ማይቀር ነው፣ ምናየው ይሆናል። አላህም ይከፍላታል። ለእሷ አይቀርም። አይመን ከከዳ አው እኔ በህይወት እያለሁ መጀመሪያ እኔን እኮ ነው ማናገር ያለባት እህቴ። ባሏ እኔን ነው ማናገር ያለበት። አይመን ይሄ ነገር እንዴት ነው ለመሆኑ? ፔልሲው እንዴት ነው? ፍቃዶቹስ እንዴት ናቸው ብሎ መጠየቅ ይሻላል እንጂ እንዲሁ በቂም ተነሳስተ የሆነ ጉርብጥና ስላለ አንድን ሰው ለማጥቃት መነሳት በጣም መጥፎ ነው። ሁለተኛ ነገር የሰጡት መልስ እኛ መርካቶ ስለምንሰራ፣ በነገራችን ላይ መርካቶ ትሰራለች እህቴ። አረቢያ መጅሊስ ከኔ ወጥታ የራሷን አረቢያ መጅሊስ እየሰራች ነው። አላህ ይክፈትላት፣ ያሳድግላት፣ ደስታዬ ነው። ዛሬም ነገ ስጋ እህቴ ናት፣ እተባበራታለሁ፣ አግዛታለሁ፣ አሳልፌ አልሰጣትም። ነገር ግን ስማችን እንዳይጠፋ ብለን ነው። እንዲህ የምን ስም ነው የሚጠፋው? እኔ ምን የከዳሁት ነገር አለና የምናውቀው ነገር አይደለም ወይ? በተለይ ደግሞ አቶ አሊ ይኸው እዚህ ሚዲያ ላይ ይሄ መረጃ ይደርሷል። አብረን ብዙ ነገር አላሳለፍንም ወይ? 6-7 ወር ቁርስ፣ ምሳ፣ እራት አብረን አልበላንም ወይ? ይሄስ አያስተዛዝብም ወይ? አላህ ዘንድስ ዋጋ የለውም ወይ? የእህትህን ባል መተ ሚዲያ ላይ ስትከስ ለመክሰስ ስትሞክር ሞራሉስ እንዴት ፈቀድልህ? እኔ ብሆን አላደርገውም። እህት ሚስቴ ተነስታ ወንድሟን ለመክሰስ ስትነሳ በእኔ አመለካከት ተይ እልና እሱን ግን ጠርቼ ካላወራሁት ካኮረፍኩት ደግሞ በሽማግሌ ይዝና ነገሩን ጠይቁልኝ። ፒኤልሲ ከሱ ጋር ሲመሰረት ስሜ ገብቶበታል። ስለዚህ እኔ የማውቀው ነገር የለም። በቃ ይሄን ነገር ይናገርልኝ ሚዲያ ላይ እሱ በአፉ ነው የሚባለው እንጂ ወጥተህ ከእኔ ከስራ ስለወጣች በቀል ጥሩ አይደለም፣ አይጠቅምም። ጥሩ አይደለም። ምክንያቱም ጓደኞቹ ይታዘቡታል፣ ቤተሰቦቹ ይታዘቡታል፣ እሱን የሚያውቁ ሰዎች ይታዘቡታል። ለምን ብዙ እኔና እሱ የምንተዋወቃቸው ነገሮች ቤተሰብ ስለሆንን ደካማና ብርቱ ጎናችንን በደንብ እንተዋወቃለን። በደንብ እስከ ጥግ ድረስ ነው የምለመብረቁ። እዚህ ላይ አስፈላጊ አይደሉም እንጂ ከፔልሱ ጋር በተገናኘ የእሱን ስም እያነሳው ብዙ ነገር ዝርዝር መናገር ይችላሉ። ግን አይሆንም፣ አላደርገውም። እነሱ ግን የሄዱበት መንገድ በጣም ስህተት ነው። ጥላቻ ስላለ፣ ቁርሾ ስላለ፣ በመካከላችን ግጭት ስላለ ይህን ያክል ግን ሚዲያ ላይ ወጥቶ አይኔ ላፈር እኔ አላቆም፣ የምናውቀው ነገር የለም፣ ያየነው ነገር የለም፣ እኛ ተከርተናል፣ እዛ ሄደን ከተመዘገበን በኋላ ያየነው ነገር የለም። እንዶ ሰው አይ የሰማያዊ ጌታ አላህ አዘ ወጀል አያይም? ወላሂ ያይል፣ ወላሂ ያይል። ትክክል አልሰሩም። ጥሩ ያስተዛዝባቸዋል። ለምን ዛሬ ላይ አንድ ሰው እህቱን ወንድሙን ከሶ ነገ ለአንተ ጥብቅና ሊቆምልህ ነው? ነገ ከአንተ ጋር ስጋ ሊሆን ነው? ነገ ከአንተ ጋር ወዳጅ ሊሆን ነው? ውሸት ነው። እንግዲህ የእህቴ ባል አንዱ ምንም አላቅም ያለው ከኔ ጋር አብሮኝ ነበር። ሐዋሳ አብረን ሄደን የእሱ ጓደኛ በጣም ምርጥ ጓደኛ ያለው አስተዋወቀኝ። እንደ ወንድሜ ነው። ዛሬም ላይ ሄደን ሐዋሳ ይርጋ ለምዛ ሄደን ተዋዋልን ምናምን ጨረስን። ቅዳሜ ተመለስን። እሁድ ኦልሬዲ ሰኞ የሚፈለገውን ነገር ለማድረግ ማለት ነው። ተቃጠለ መጋዘን ተባለ፣ ብሩን ሳይከፈል። ይሄን ለግሩፕ አስረድቻለሁ። ተቃጠለ ተባለ። እንግዲህ በቃ አላህ አልፈቀደውም ይሄ ነገር አልን። በቃ ቢያንስ ወደ 11 ኮንቴነር እንልካለን ብዬ ነበር ያሰብኩት። ብዙ ነገር ጨርሰን፣ በዚህ አጋጣሚ ይሄን ልታግዝ የነበረች አንድ እህት ነበረች፣ ስሟ መጥቀስ አልፈልገው፣ ልታይ ትችላለች። እዚህ በጣም የተባበረችን ያገዘች፣ አልተሳካም። ከዛ አማከርኩ። ቢዝነስ ሰዎችን ማማከር ያስፈልጋል። ሰው ምንድን ነው የሚሻለው ስላቸው፣ አይመን እንግዲህ አንድ ነገር ጀምረሃል፣ አንድ ነገር ፎከስ አልክ። አንዴ ኢምፖርት አልክ፣ ከዛ ኤክስፖርት አልክ፣ ከዛ ይሄን ትላለህ፣ ከዛ ይሄን ትላለህ። እንደዚህ ስትሆን መወላወል ሲመጣ ችግር ስለሚመጣ ጥርስን ነክሰህ አንድ ጉዳይ ላይ ሆናሉኝ። ፋብሪካው ላይ ጀመረ። ፊዚቢሊቲ እናጥና ተባለ። እንደ አዲስ
ጥናት ከዛ ፊት ጥናት አላጠናውም። ከዛ ፊት ያለው ልምድ ነው ያለኝ። ልምድ ደግሞ በቢዝነስ ልምድ ጥሩ ነው። ነገር ግን ልምድ ብር ብቻ ያመጣላችሁ ልትሰሩ ስትሉ ልምድ ጥሩ ነው። በእርግጥ እውቀት ሊያካብትላችሁ ይችላል። ነገር ግን ወደ ካሽ ልትቀይሩት አትችሉም። ወዲያውኑ ልምድን ወደ ካሽ የምትቀይሩት ወረቀት ላይ የተጻፈ በቁጥር በሂሳብ የተሰራ ነገር ነው። እሱ ነው መንግስትም የሚፈልገው ባንክም የሚፈልገው። ስለዚህ ፊዚቢሊቲ መጠናት አለበት ተባለ። 9 ወር አጠናን። 9 ወር የተለያየ ፋብሪካ በተለያየ ክፍለ ሀገር ላይ ፎርም አላቸው የሚባለው ወደ 28 የሚጠጉ በስም ያው ፊዚቢሊቲው ላይ ያለ ልልክላችሁ እችላለሁ። ለመብረቁና ለጀዋር አጠናን እስኪበቃ ድረስ ማሽን አጠናን። ማሽን አጥንተን ምናምን ቻይና ሄጄ ማሽኑን አይተን ኦልሬዲ በኤልሲ ከፍተን ማሽኑን ልናስመጣ ስንል ደግሞ አይ ከዛ የተሻለ ማሽን ደግሞ ህንዶች ዱባይ ላይ ይሰራሉ ተባለ። እንግዲህ ይህን ምነግራችሁ ግሩፕ ላይ ያወራነውን ነው የማስበውን አይደለም። ግሩፕ ላይ ያወራነው የተወያየ ነው። ከዛ አይ ያይቅርና ዱባይ ያለው ማሽን በቃ እሱ ይሁን በቃ ትክክለኛ ማሽን ደግሞ እሱ ነው ተባባልንና አወራን። በዚህ ተስማማን። ከዛ በኋላ ይህን አውርተን ከጨረሰን በኋላ ነው እነሱ ወዲያው ግልብጥ ብለው ምንም ነገር አላየንም አናቅም ያሉት። ነገር ግን ለዚህ ሁሉ አሁን ላወራሁት የድምፅ የምስል የጽሁፍ ማስረጃ አለ። ከዚህ ጋር ተያይዞ ማንሳት የምፈልገው ነገር ቢዝነስ ላይ እውነት ነው የምላችሁ እኔ አሁን ካገኘሁት ልምድ ቢዝነስ ላይ አብራችሁ መስራት የምትፈልጉ ሰዎች ካለ መጀመሪያ ስታትስ ኮ ማይንዳቸው ወይም ኮግኒቲቭ ማይንዳቸው ለቢዝነስ ምን ማለት እንደሆነ ቢዝነስ ማለት ብር ማግኘት ብቻ አይደለም። እውቀት ካፒታል፣ ሶሻል ካፒታል ነው። አሴት ሰብስቦ አኮሙሌት አድርጎ ከሊያቢሊቲ ጋር ካፒታል ማድረግ እሱም ካፒታል ነው። ራይዝ ማድረግ ካፒታል ነው። እንደዚህ አይነት ያሉ የቢዝነስ እውቀቶችን ሰዎች ካልያዙ፣ በቂ እውቀት ካልያዙ ሰዎች የሚመስላቸው ዛሬ ሱቅ ከፍተው ዛሬ ሽጠው ዛሬ መግዛት ነው የሚያስቡት። ለዚህ ነው አብዛኛው ሀበሻ በውጭ ሀገር ተመሳሳይ ሱቅ ነው ያለው። ለምሳሌ ዱባይ ሁሉም የባህል ልብስ ሻጭ፣ ባልትና፣ ሸንኮራ አገዳ ምናምን ነው የሚሸጡት። አይታችሁ ከሆነ ለየት ያለ ነገር አይሰሩም። አሜሪካ ሀገር ስትሄዱ አለው የሚባለው ሀበሻ ምንድን ያለው ወይ ድራይቪንግ ስኩል ነው ያለው ወይም ሬስቶራንት ነው ያለው። ሌላ ቢዝነስ አይሰራም። ለምን? ይሄ የቢዝነስ እውቀት ጉዳይ ነው። በቃ የሆን ነገር ቶሎ ይሄ ሾርት ካሽ አድቫንቴጅ ይባላል። ቶሎ ካሽ የሚያገኙበትን ነው እንጂ ቶሎ እውቀት የሚያገኙበት ረጅም ሄዶ ረጅም ሀብት የሚያገኙበትን አናስብም። ብዙ ጊዜ ያየሁት ነገር ነው እና ይሄ ነገር ይመስለኛል አልተረዱኝም የተወሰኑቱ ግን ችግር የለውም አገር ስንገባ ኢቨን ከዚህ ጋር በተያያዘ እኮ ምን ብያቸው ነበረ ነኝ ለምሳሌ ቢጠፋ አይመኒታ አረቢያ መጅሊስ ደሴ የደሴዋ ልጅ አይመኒታ አረቢያ መጅሊስ እንትን ወልዲያ፣ አንዷ መቀሌ፣ አንዷ አዲግራት፣ አንዷ አርሲ በእኔ ስም ያለ ይሄ ፍራንቻይዚንግ ቢዝነስ ይባላል። ፍራንቻይዚንግ ቢዝነስ ማለት ምንድነው? የአንድን ሰው ስም ገዝቶ መስራት ማለት ነው። ልክ አሁን አለሙዲን ኬርፎርን ገዝቶ እንደሚሰራው ያለዛ ክፍያ በዛ ብር እኔ ካፒታል አድርጌ አቋቁማቸዋለሁ። ሌላው ቢቀር እንኳን በየክፍለ ሀገሩ አረቢያ መጅሊስ መስራት ይቻላል። ፍራሽ ማከፋፈል፣ በወንድ ማከፋፈል ይሻላል ብዬ ነበረ። ነገር ግን በመካከላቸው ወላሂ ምን እንደገባ የተወሰነ ልጆች ናቸው፣ 4-5 ናቸው። ነገሩን ሁሉ በተለይ አንዷ ናት ትልቋ ከዚህ ቀደም የወጡት በጥብጠው ለዚህ ሊያደርጉ የፈለጉት ማለት ነው። ጀዋሪ ያልተመለሰ ነገር ካለ ፕሊዝ አድቫይዝ ሚ። ትክክል ነው የመለስክ፣ በጣም በሚገባ እርክት አድርጓል። ግን ያልገባቸው ሰዎች ከታችም ቴክስት የምጽፉ ሰዎች ምንም የሚጠቅም ነገር አይደለም። ህብረተሰቡ የተረዳው ሰው መረዳት የሚፈልግ ሀሳቡን መረዳት የሚፈልግ በቀጥታ ቀርቦ ይሄ ሰው ፊት ለፊታችሁ ነው፣ አድራሻ አለው፣ ስልክ ቁጥር አለው፣ በሚገባ በህግ በሚያስጠይቅበት ቦታ ሀገራችን ኢትዮጵያ ነው ያለው፣ ርቁ አይደለም፣ ወይንም አሜሪካን ወይንም ደግሞ ኢሮፕ ውስጥ አይደለም ያለው። ህግ ሊጠይቀው በሚችልበት በሀገራችን በኢትዮጵያ ነው ያለው። ስለዚህ ይሄ ሰው እንዲህ አይነት ነገር ቢኖረው ከሀገር ጠፍቷል፣ የለም ነበረ። አይተናቸዋል። ከዚህ በፊት ብር ይዘው የበሉ ሰዎች ድምፃቸው የለም፣ አይተናቸዋል። ስለዚህ አሁንም እንደዚህ አድርጎ መጥፎ አስተሳሰብና አመለካከት ያላችሁ ሰዎች አሁንም በሩ ክፍት ነው። ያስቀየምኳችሁ በዚህ አጋጣሚ በጣም ይቅርታ። መብረቁ ከልብ አመሰግናለሁ። አክብረህ ስለተቀበልከኝ እንድንወያይ እንድናወራ ያለኝን ሀሳብ ደስ ብሎኝ የሚሰማኝን ያለውን ነገር እንዳስረዳ ዛሬም ነገም
ለማቅረብ በጣም ዝግጁ ነኝ። የምትፈልጋቸው ዶክመንቶችም ካሉ ለማቅረብ እኔ በጣም ዝግጁ ነኝ። በውስጥ የፈለግካቸውን ዶክመንቶች ጠይቀኝ እጽፋለሁ። ምክንያቱም ሌባ ሰው በሆን ኖሮ ደረሰኝ ባልጻፍኩ ነበር፣ ደረሰኝ ባልሰጠው ነበር። ነገር ግን ለእያንዳንዱ ሼር ደረሰኝ ማህተም ያለው በድርጅታችን ስም ያለ ደረሰኝ ዋስትና ነው። ምክንያቱም እነሱ ብሩን ያስገቡት ከውጭ ነው፣ እዚህ ሆነዋል። ከውጭ ነው የላኩት። አብዛኞቹ ሲልኩ ደረሰኙን ከ1 ዓመት በኋላ ነው የወሰዱት። ለምን? ስለማይመቻቸው። አልሰጥም አላቅም ማለት ይችል ነበር፣ ግን አይባልም፣ ሐራም ነው። የሰው ንብረት አይበላም፣ የሰው ንብረት አይወሰድም። ዛሬ ይህን ንብረት እበላለሁ ብል አላህም አያስበላኝም፣ አንቅሮ ነው የሚያስከፍለኝ። ለምንድን ነው? የሰው እንባና የሰው ሀቅ ያለበት ሰው አያድግም። እዚህም ደረጃም አልደርስም ነበር፣ እኔ እንደዚህም ስራም አልሰራም ነበር። ንያዬን አላህ ያውቋል። ይሄ ነው ለማለት የምፈልገው። አይ ቲንክ ሌላ ፕሮግራም አላቸው መሰለኝ አለ መብረቁ። ታንክ ዩ ሶ ማች። ይኖረናል ግን ኢንሻአላህ መብረቁ ተከፍሎት ነው። እስኪ መረጃ ቅርቡ እስኪ። እንደው እኮ ደሃ ነው ብላችሁታል። ደሃ ከሆነ እንዴት አድርጎ ይከፍላል? ኬት አምጥቶ ይከፍላል? እሷን ቻለቻችሁ እንደዛ ካላችሁ ደግሞ እንተያያለን። መብረቁ ይመልስ። ምንድን ይመልሰው? ገንዘቡ አለ ብሏል። ያልሰማችሁ አዲስ የመጣችሁ ሰዎች ገንዘባቸውን አክሲዮናቸውን ሽጠው መውሰድ ይችላሉ ነው። መውጣት የፈለገ ሰው አለው ይበል፣ ደረሰኙን ይዞ ይምጣ፣ አክሲዮን ሽጦ መውሰድ ይችላል ነው።